ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገዩ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እሱ የሚደገፍ ሐሳብ ነው። እኔም ኖርማል ያልሆኑ ነገሮች ሶሻል ሚዲያ ላይ ኖርማላይዝ ሲደረጉ ማየት ስለማልፈልግ በዛ ኢንስፓይሬሽን ነው ቲክቶክ የጀመርኩት። ይሄ ማለት ግን ሐሳብን በሐሳብ ትተቻለህ እንጂ ጉዳዩን የጣሰውን ሰውዬ ስብዕና፣ ሞራል፣ ዲግኒቲ፣ ሂዩማኒቲ በሚነካ መንገድ መሆን የለበትም። በሆኑ ኤክሰፕሽናል ኬዞች አንድ በጣም ቫይራል የሆነ ሰው፣ በጣም ፐብሊክ ኢንፍሉዌንሰር የሆነ ሰው ከባድ የሆነ ጥሰት ይዞ ቢመጣ ያንን ፐርሰን የመተቸት ግዴታ ውስጥ ብትገባ ያንን ፐርሰን ግለሰቡን፣ ሞራሉን፣ የትዳር ሁኔታውን፣ ልጆቹን፣ ፋሚሊውን፣ ባክግራውንዱን በአጠቃላይ ስብዕናውና ዲግኒቲውን ሳትነካ የጣሰውን ነገር ብቻ ነው የምትተቸው እንጂ ፐርሰኑን አይደለም። ይሄ የሚሆነው ለምንድን ነው? አንተ ጀስት ትችቱን ስትተች ትችቱ ሄዶ የሚያርፍበትን ሰውዬ ትከሻና አቅም አታውቀው። አንድን ሰው እስከፈለክበት ጥግ ብትናገረው መልሶ መጥቶ በሐሳብ ሊመልስልህ የሚችል ሰው አለ፣ ራሱን የሚያጠፋም ሰው አለ። ዶንት ፎርጌት ዲስ። መጀመሪያ ላይ ጥሩ ጀምረ ነበር። ቲክቶከሮች ብለ ጀነራላይዝ አድርገ ነበር የጀመርከው። ጥሩ ነበር። ማንም እኔን ነው ብሎ እዛ ጋር መነሳት አይችልም፣ የሆነ ፐርሰንን ዲዛይን ስላላደረክበት። ከዛ በኋላ ግን አነጣጥረ ስመጥራት ሲቀረው ጀስት ስም አልጠራውም ለማለት ብቻ አነጣጥረ ስለሾት የሆነ ሰው ላይ ወድቆ ያመጣውን ኢፌክት አይተሃል። ላስት ታይም ትችት ዋይዝ ስላልነበረ ያመጣውን አውትካም አይተሃል። ስለዚህ ዊ ኦ አስ አን አፖሎጂ